ወንዶች ይሄ ቪዲዮ ለእናንተ ነው። በተለይ የግንኙነት ህይወታችሁ ላይ ጥያቄ ላለባችሁ፣ ስንፈተ ወሲብ አለብኝ የለብኝም የሚል ግራ መጋባት ውስጥ ላላችሁና ምናልባት እኔ ጋር ሕክምና ለመምጣት ሩቅ ቦታ ላላችሁም ለተቸገራችሁም ይሄ ቪዲዮ እንዳያመልጣችሁ። ይህ ቪዲዮ የሚጠቅማችሁ ያላችሁን የብልት ዝግጁነትና ጥንካሬ መገምገም እንድትችሉ ነው። ስለዚህ ቤታችሁ ሆናችሁ መሙላት የምትችሉትን 5 ጥያቄ አዘጋጅቼላችኋለሁ። እንዲመች ወደ አማርኛ ለመተርጎም ሞክሬያለሁ። ስለዚህ እነዚህን መጠይቆች በደንብ በማስተዋል በመሙላት ያላችሁን ደረጃ ድምሩን ኮመንት ሴክሽን ላይ ጻፉልኝ። እኔ ለእያንዳንዳችሁ ሪፕላይ አደርጋለሁ ወይም መልስ እሰጣለሁ ማለት ነው። ስለዚህ ወደ ጥያቄዎቹ እንሂድ። ስለዚህ ባለፈው 6 ወራት ውስጥ የሚለው ይሄ ችግር ከቆየ በትንሹ 6 ወር መሆን ስላለበት ነው። የእናንተ 1 ዓመት 10 ዓመት ከዛም በላይ ሊሆነው ይችላል። ምንም ችግር የለውም። ዋናው ይሄ ችግር ተከስቶብኛል ባላችሁት ጊዜ ውስጥ ያላችሁን ነገር ለመገምገም እንዲያስችል ነው። ስለዚህ ጥያቄዎቹን ቀለል ባለ ሁኔታ እኔ ሪቫይዝ እያረኩላችሁ አልፋለሁ። እናንተ ያላችሁን ነጥብ እየመዘገባችሁ ትሄዳላችሁ። ስለዚህ የመጀመሪያው ጥያቄ ጥሩ የወሲብ ብቃት አለኝ ወይም የግንኙነት ብቃት አለኝ የሚል የራስ መተማመናችሁ ምን ያህል ነው? በጣም ከፍተኛ የራስ መተማመን ካላችሁ 5 ቁጥር፣ አይ ግንኙነት ለማድረግ ፈራለሁ፣ በራስ መተማመኔ በጣም ዝቅ ያለ ነው የምትሉ ከሆነ 1 ቁጥር ይሆናል። በመሀል ያሉትን እንዳላችሁ የራስ መተማመን ደረጃ መሙላት ትችላላችሁ። ሁለተኛው ደግሞ ግንኙነት ለማድረግ ከሚስቶቻችሁ ጋር በምትዘጋጁበት ጊዜ ቅድመ ዝግጁነቱ ላይ የብልት ዝግጁነት ምን ያህል ነው? በደንብ ቀጥ ብሎ የመቆም አቅሙ ምን ያህል ነው? ሁል ቀን በደንብ ጠንክሮ መጀመሪያ ላይ የሚቆም ከሆነ ግንኙነቱ ከመጀመሩ በፊት 5 ቁጥር፣ አልፎ አልፎ የሚሆን ከሆነ በጣም ጥቂት ጊዜ ወይም ደግሞ ምንም ጊዜ በደንብ ጠንክሮ የማይቆም ከሆነ 1 ቁጥርን ትመርጣላችሁ። ያው ቁጥሮቹን ስትመርጡ የእናንተን ሁኔታ በደንብ እያስተዋላችሁ ሙሉ። ሶስተኛው ደግሞ ግንኙነት ለማድረግ ስትሞክሩ ጠንክሮ ተነስቶ የነበረው ብልት ጥንካሬውን አስጠብቆ እስከ መጨረሻው ድረስ ግንኙነቱ እስኪያልቅ ይቀጥላል ወይ ነው። ይህም ሂደት ምንም ያህል ጊዜ ካልቀጠለ 1 ቁጥርን ትመርጣላችሁ። ሁል ጊዜ በዚህ ሂደት የሚቀጥል ከሆነ ደግሞ 5 ቁጥርን ትመርጣላችሁ። በመሀል ያሉትን እንዳላችሁ ደረጃ እናንተ መምረጥ ይኖርባችኋል። አራተኛው ጥያቄ ግንኙነትን ስትፈጽሙ ብልት በደንብ ጠንክሮን ባይነሳ ፔኔትሬት ለማድረግ ወይም ወደ ሴቷ ብልት አልፎ ለመግባት የነበረው ጊዜ ምን ያህል ጊዜ ነበር ነው። ስለዚህ ሁል ጊዜ የሚገባና ግንኙነቱ ባለው ጥንካሬ የሚደረግ ከሆነ 5 ቁጥር፣ ምንም ያህል ጊዜ ደግሞ ለመግባት የሚያቅተው ከሆነ 1 ቁጥር ወይም በመሀል ያሉትን ምርጫዎች መጠቀም ትችላላችሁ። የመጨረሻው ጥያቄ እርካታችሁ ምን ያህል ነው። ባላችሁ ግንኙነት ሁል ቀን ደስተኛ ከነበራችሁ ባለ ሁኔታም እርካታን ኤክስፒሪየንስ ካገኛችሁ 5 ቁጥር ትመርጣላችሁ። ሌሎቹን እንደነበራችሁ የእርካታ ጊዜ መምረጥ ይኖርባችኋል። አሁን የመጣላችሁን ስኮር ወይም ድምራችሁን እያንዳንዱን ደምራችሁ ኮመንት ሴክሽን ላይ አስቀምጡልኝ። ለእያንዳንዳችሁ ያላችሁበትን ደረጃ የምመልስላችሁ ይሆናል ማለት ነው። ይሄ ቤታችሁ ሆናችሁ ያላችሁን ችግር እንድታዩበት የሚረዳችሁ ነው። በተቻለ አቅም በአማርኛ ግልጽ እንዲሆን ለማድረግ ሞክሬያለሁ። ስለዚህ ኮመንት ሴክሽን ላይ መልሶቻችሁን ጠብቃለሁ።